ምህረት የማይደረግለት ሰው ዜና ገድልሽን ሊሰማ አይችልም ብሎ ጌታችን ቃል ኪዳንን የሰጣት በሰማያት የክብር ወንበሯ ከእመቤታችን ቀጥሎ ሁለተኛው የሆነላት የተሰጣት ቃል ኪዳን ከመብዛቱ የተነሳ የበጎ ነገር ጠላት ዲያብሎስ እንኳን ተገርሞ ለወዳጆችህ ድንቅ ድንቅ ቃል ኪዳንን ትሰጣለህ ብሎ ፈጣሪውን ያመሰገነባት ለሰው ልጆች እጅግ በጣም የምትራራ እናት በመሆኗ ዲያብሎስ ከአምላኩ ከታረቀ የሰው ልጆች ኃጢአት ሰርተው ሲኦል አይገቡም ብላ በማሰብ ከሷ በፊትም ከሷ በኋላም ከተነሱ ቅዱሳን ማንም ያላደረገውን ዲያብሎስን ማርልኝ ብላ ወደ አምላኳ የጸለየች ታላቋ ኢትዮጵያዊት እናት ቅድስት ክርስቶስ ሰምራ ወር በገባ በ24ኛው ቀን የመታሰቢያ በዓሏ ነው። እናታችን ቅድስት ክርስቶስ ሰምራ ወደ ደብረ ሊባኖስ ገዳም ገብታ ከመነኮሰችና ለ7 ዓመታት ከተጋደለች በኋላ ቅዱስ ሚካኤል በክንፉ ታቅፎ ወደ ጣና ወስዷት በባህር ውስጥ ቆማ አሳዎች ሰውነቷን በሳስተው እየተመላለሱባት ለ12 ዓመታት ጸለያለች። ዳግመኛም በጣና ደሴት በቁመቷ ልክ የሆነ ጉድጓድ ውስጥ ገብታ ስለ ሀገራችን ስለ ኢትዮጵያና ስለ ዓለም ሁሉ ጸለያለች። ጌታችንም ስምሽን የጠራውን መታሰቢያሽን ያደረገውን በስምሽ ቤተክርስቲያን ያነጸውን ለቤተክርስቲያንሽ መባ የሰጠውን ዘሩን ቆጥሬ እስከ 10 ትውልድ ድረስ እምርልሻለሁ። ክብርሽ ዙፋኔን ከተሸከሙት ከኪሩቤል ክብር ጋር የተካከለ ይሆን ዘንድ እንደነሱ 6 ክንፎችን ሰጠሁሽ። መኖሪያሽ ከእናቴ ከድንግል ማርያም መኖሪያ ጋር ይሁን። ስምሽንም በትረ ማርያም ብዬሻለሁ ብሎ ቃል ኪዳንን ሰጣት። 10 የክብር አክሊሎችንም አቀዳጃት። እናታችን ቅድስት ክርስቶስ ሰምራ በተወለደች በ375 ዓመቷ በነሐሴ 24 ቀን በክብር አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በእናታችን በቅድስት ክርስቶስ ሰምራ ጸሎት ይማረን ይቆየን።